ተነስተልን ተስፋ ይባላልው ይህ ቱቶሪያል አካዳሚ እየተማርነ ያለነው አፋን ኦሮሞን በአማርኛ የሚል ቪዲዮ ነው። በተከታታይ ያያየን ያለነው ስለ ቤተሰብ ነበረ። ይሄኛውም ቪዲዮ ቤተሰብ ላይ የጀመርነውን ፕሮግራም ይቀጥላል። አብራችሁን ቆዩ። ቤተሰብ ማቲ እንደሆነ በባለፈው ቪዲዮአችን አይተናል። የተለያዩ ጥያቄዎችን እንዴት እንደምንጠይቅ አብረን ነው ያየነው። እዛኑ ጥያቄዎችን እንቀጥላለን። ለምሳሌ እናቲ ደህና ናቸው ብለን ለመጠየቅ ሃቲኬ ነጋዳ ብለን እንጠይቃለን። ሃቲኬ ነጋዳ ሃዳ እናት እንደምትባል አይተናል ቀደም ብለን። ጥያቄ ግን ስንጠይቅ ሃዳኬ ነጋዳ አንልም፣ ሃቲኬ ነጋዳ እንላለን። ሜቢ ኦሮምኛ ውስጥ እንደዚህ የቃላቶቹ መለዋወጥ ሊያስቸግሩ ይችላሉ፣ ግን ዋንስ አንድ ከለመዳችሁ አይከብድም። ሃዳ እናት ነው። ሃቲኬ እናት ማለት ነው ወይም እናትሽ። ሃቲኬ ነጋዳ፣ ሃቲኬ ፈያዳ ማለት እንችላለን። ኦኬ ከዚህ ጋር ተመሳሳይ ሃርሜንኬ ነጋዳ፣ ሃርሜንኬ ነጋዳ። ሃርሜ እናት እንደሆነች ቀደም ሲል አይተናል። አዮንኬ ነጋዳ፣ አዮንኬ ፈያዳ፣ ሃርሜንኬ ፈያዳ ብለን መጠየቅ እንችላለን። ሃርሜንኮ ነጋ እሼት እናቴ ደህና ናት። ሃርሜንኮ ነጋ ሼት፣ ሃርሜንኮ ነጋ ሼት እናቴ ደህና ናት። አመሰግናለሁ ያንቴስ። ገለቶሚ ከንኬሆ ያንቺም ሊሆን ይችላል። ይሄ በኦሮምኛ በአማርኛ እና ኦሮምኛ እዚህ ጋር ያያሉ። ያንቴ ያንቺ በአማርኛ የተለያየ ቃላት ሲሆኑ በኦሮምኛ ከንኬ ለወንድም ለሴትም ጾታ የሚሆነው። ገለቶሚ ከንኬዮ ከእንግሊዘኛ ዩ ጋር ተመሳሳይ ነው ማለት ነው። ዩ ለወንድም ለሴትም፣ ዩር ለወንድም ለሴትም እንደሚሆን ማለት ነው። ገለቶሚ ከንኬዮ አመሰግናለሁ ያንቴስ ያንቺስ። ገለቶሚ ከንኬሆ ገለቶሚ ማለት አመሰግናለሁ ማለት ነው። ክሊር ተቀምጧል እዛ ጋር። ከዚህ ጋር ተመሳሳይ ሃርሜን አዮንኮ ነጋዳ። ኦኬ ሃርሜንኮ ኦኬ ወይም አዮንኮ ነጋዳ። ገለቶሚ ከንኬሆ፣ ገለቶሚ ከንኬሆ ብለን እንደዚህ አጫጭር አረፍተ ነገሮችን ማየት እንችላለን ማለት ነው። ሌላ ከቤተሰብ ጋር ተገናኝተው የሚነሱ ሳይሆን ልንጠይቃቸው ወይም ልንናገራቸው የምንችላቸው አባባሎች አሉ። ጀስት ለምልምል ያህል በጣምም ኢንፎርማሊ ወይም ፎርማሊ የምንነጋገራቸው በተለይ ኮሙኒኬሽንን ቡስት ማድረግ የሚችሉ ንግግራችንን አሳታፊ እንዲሆን የሚችሉ ነገሮች ናቸው። አንተ ልጅ ተወኝ፣ ለኪ ጉርባ ነዲሲ። ጉርባ ወንድ ልጅ ማለት ነው፣ ልጅ ማለት ነው። በፊት በቤተሰብ ውስጥ አላየንም፣ ስንጠራ ብቻ ነው ጉርባ ኮቱ እንላለን። ጉርባ ትራንስሌት ማድረግ ትርጉም መስጠት በጣም ይከብዳል፣ ግን ወንድ ልጅን ስፔሲፊካሊ ወንድ ልጅን ነው የሚመለከተው። ልጅን መሆኑን የሚያመለክት ነው። ለታላቃችን ጉርባ ማለት አንችልም። ለታናናሾች በተለይም ከቲንኤጅ በታች ላሉ ሜቢ ከ10 ዓመት 8 7 ዓመት በላይ የሆኑ ከልጅ የወጡ ነገር ግን ደግሞ አዋቂ ጋር ያልደረሱ ጉርባ እንላቸዋለን። ለአዋቂ ጉርባ ካልን ጥል ነው። ለልጅ ደግሞ ለህፃናት ደግሞ ጉርባ አንልም፣ አልደረሱም፣ ያን ስታትስ አልደረሱም። በአማርኛ አንተ ልጅ የሚል ትርጉም ሊሆን አይችልም። ያን ያህል ግን ሌላ ማለት አልችልም። አንዳንዴም ኢቭን ለእኩያችን ለሆነ ሰው በቲኔጅ ብንኖር ማለት ነው ጉርባ ማለት አንችልም። ለእኩያችን ጥል ኢንዲኬቲቭ ነው፣ ወደ ጥል የሚወስድ ነገር ነው።
ለዛም ነው ይሄን እርተን የተጠቀምኩት ኦኬ አንተ ልጅ ተወኝ ለኪ ጉርባ ነዲሲ ለኪ ጉርባ ነዲሲ ይሄን ስንጠቀም መጠንቀቅ ያስፈልጋል አንቺ አተኝም እንተላ ኢስቱ አትተይም ሶሪ አንቺ አተይም እንተላ ኢስቱ እዚጋ እንተላ ከጉርባ ጋር ተመሳሳይ ኮንቴክስት ውስጥ ነው የምንጠቀመው የምንቀርባቸው ከሆነ ሁለቱም ችግር የለውም ግን ሲሪየስ ላይ ወይም የማናቀው ቦታ ላይ እንተላ ካል ጦርነት ነው እንተላ ነዲስቱ እንተላ ዲስ እንተላ ደመሲ ጉርባ ኦል አንቺ አንተ የሚለውን ብዙም አይተካም ነገር ግን ሌላ ትርጉም ሊሰጠው አልችልም በእነዚህ ነገሮችን መጠንቀቅ ያስፈልጋል ወይም ስንሰማቸው ከዚህ አንፃር መረዳቱ ያስፈልጋል ማለት ነው አንቺ ተይ ኢስ እንተላ ሰም ነው ከላኛው ጋር ኮንቴክስት ነገርኩ አንተ ጉርባ ስትሂሜራ ጉርባ ስትም ነገርኩ አንተ ነገርኩ እንደምታዩት እነዚህ ሁለቱ ቃላት ከነዚህ አይነት ኮንቴክስት ንግግር ውስጥ የምንናገራቸው ናቸው ዲስኮንቴንት ውስጥ ወይም አለመግባባት የሚኖርበት አካባቢ ላይ የሚመጡ ቃላቶች ናቸው ያንን እንድታዩ ነው እነዚህ ሁለቱ ከቤተሰብ ውስጥ ከቤተሰብ ጋር ከተያዘ ንግግር ውስጥ የሚመጡ ናቸው ተለውሂድ አንተ ልጅ maybe more peaceful ለጎበሌ ልጅ ለ10 አመት 12 አመት ልንልም እንችል ነው ከፍሪ የሆነ ደፊ ዴሚ ጉርባ ማለት እንችላለን ነዲሲ እነዚህ አንደርላይን የተደረጉ self sufficient ስለሆኑ ናቸው ከኢንተላ በስተቀር ዲሲ ኢንተላ የሚለው የግድ ዲሲን ያስፈልጋል ሌሎች ግን ኢንስቱ ነዲሲ ስትሂሜራ ዴም ጉርባ ከሌሎቹ ጋር ፍሪሊ ልንላቸው የምንችላቸው ናቸው ማለት ነው ኮሙኒኬሽንን ለማነሳሳት ያመጣውት ነው ሜም ከተባሉም እነዚህ ነገሮች እንድትረዷቸው ብዬ ነው እንግዲህ ከዚህ ጋር ተያዘ ጥያቄዎችን ጠይቃቸዋለሁ ጥያቄዎችን እንዳልኳችሁ ኮሜንቶች ላይ ጻፉ እኔ ኮሬክት አድርግላችኋለሁ አንቺ ልጅ ሂጂ ስንል በኦሮምኛ አንቺ ልጅ ሂጂ ስንል በኦሮምኛ እንተላ ኮት እንተላ ዴሚ ጉርባ ዴሚ ከዚህ የትኛው ነው ኦኬ የኔን ጥያቄ ብቻ ሳይሆን እናንተም ጥያቄ ጠይቁ እኔ ደግሞ መልስ ሰጣችኋለሁ ኦኬ የዛሬው ቪዲዮ በዚህ ላይ ይጨርሳለሁ ሌላ ቀጣይ ቪዲዮ አብረን እናያለን ከኔ ጋር ስለሆናችሁ አመሰግናለሁ ሰላም